እንዲህ ሴት በምን መልኩ ነው ለትዳር ሰበብ ማድረስ ያለባት? ወንድስ በምን መልኩ ነው ሰበብ ማድረስ ያለበት? ከቤተሰብ ጋር፣ ከጓደኛ ጋር፣ ከጎረቤት ጋር ያለን ግንኙነት በማሳመር ነው። የመጀመሪያው ዱዓ ነው፣ ርዝቅ ነው። አላህ ያለው ይመጣል ብሎ መጠበቅ ነው። ሷሊሁን ከሐራም የሚጠብቀኝን የምትጠብቀኝን ጌታዬ ሆይ ስጠኝ ብሎ ዱዓ ማድረግ ነው የመጀመሪያው መፍትሄ በቀደር ከማመን ጋር። ከዛ በኋላ ደግሞ ከሰዎች ጋር ያለን ግንኙነት ማስተካከል ነው። መስጂድ ላይ፣ ትምህርት ቤት ላይ፣ መድረሳ ላይ፣ ሰርግ ላይ፣ ሐዘን ላይ፣ ጉርብትና ላይ ከዙሪያችን ካሉ ሰዎች ያለን ግንኙነት ያማረ ከሆነ ጥሩ ስነ ምግባር ካለን ጥሩ የቤተሰብ ዝና ካለ ጥሩ ስም ካለ መስጂድ ላይ፣ መድረሳ ላይ፣ ቁርአን ቤት ላይ፣ ትምህርት ቤት ላይ፣ በጉርብትና ህይወት፣ በማህበራዊ ህይወት፣ በደስታና በሐዘን ሰዎች ሲገናኙ ያየዋትን መልካም ሴት አደብ ስርዓት ያላት ጨዋ ሴት ለወንድማቸው ልጅ ላጎታቸው ይመኙዋታል።